ካሁን በኋላ እኮ አጠገቤ እንዳደርሻለሁ። ከሱ እኮ መለየት አልችልም። ያለሱ እንዴት ልሆን ነው? ሚጡ ወንድሜ መጣ። አንቺ ሚጡ ምንድነው የምትሰሪው? ትሽ እንዴ ምን ሆነ ነው? የሳሚ ታናሽ ወንድም ነው። ምን ሆነ? ኧረ በእናትሽ ፍቅር ይዞኛል ምናምን ብሎ ከሷ ውጪ መኖር አልችልም ምናምን ይላል። እስኪ ቆይ አስቢ፣ እንዴት ሰው ከቤተሰቡ ሌላ ሰው ያስበልጣል? አንቺ አሁን ከኔ እኔን እንኳን ተይ ከማዬና ከአባዬ ሌላ አስበልጠሽ የምትወጂ ሰው አለ? አይ የለም። ታዲያ ምን አባሽ ሆነሽ ነው? ማለቴ ምን አባቱ ነው? እኔ እንጃ። ይኸውልሽ ሚጡዬ፣ ፍቅር ተፈጥሯዊነት፣ ነገር ግን የትኛውን ፍቅር ከቤተሰቦቻችን ሊበልጥ አይችልም። ቅድሚያ መስጠት ያለብን ለቤተሰቦቻችን ብቻ ነው። ደግሞ ፊትሽ ልክ አይደለም። አይ ትንሽ አሞኝ እና የሆነ ነገር ልጋብዝሻ። ወንድሜ እቺ አይጥ ቆይ እንዴ ምን ሊሆን ነው? ወረልቴል ነው አታያትም? ደሞ ብላ ብላ ሻይ ቡና ትላለች እንዴ? ኧረ እባክሽ ሸም ነው። ኡፍ ሄሎ፣ አሁኑኑ ወደ ቤት ግቢ። አያስቅም። ቆይ አገኝሻለሁ። የነሱ እኛ ነን የምንከፍለው። የማንን ምን አባቷ እያለች ነው ደግሞ? የኔ ጉልት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ። ሂሳብ ስንት ነው እናቴ? ተከፍሏል። ማን ከፈለ? እዛ ጋር የነበሩት ልጆች ናቸው። ምን እየሰሩ ነበር? ተማሪዎች ናቸው መሰለኝ። ዋይፋይ ሚሊን ብለው አሳይመንት እየሰሩ ነበር። ድምቀቴ ሚጡ እቺ አይጥ ወዴት አባቷ ልትሄድ ነው? ሄሎ ሚጡዬ። ወይ ወንድሜ። የት ሆነሽ ነው? ክላስ ሆኜ እኮ ነው። በእውነት? አዎ። እስኪ ማርያምን በይ። እንዴ አልምልም። በሚያምር ካፌ ውስጥ ሻይ ቡና እያልሽልኝ ነው? እማዬ የክረምት ትምህርት እየተማረች ነው ብላ ታስባለች። አንቺ እዚህ አይደለም እኮ ወንድሜ። ዛሬ ክላስ የለም ሲባል ጓደኞቼን ለማግኘት ነው ተደብቄ የመጣሁት። ታዲያ ውሸቱ ምን አመጣው? አሁን እጂ ለማዬ ልንገራት ወይስ ገብተሽ ካልሲዎችን ታጥቢያለሽ? አይ ችግር የለውም። እሺ በቃ ቻው። Hey